ሰላም ለእናንተ ይሁን ቅዱሳን። ጌታ ደስታ፣ ሰላም በጌታ በኢየሱስ በእናንተ ላይ ይሁን። እግዚአብሔር በውስጤ ከሚናገረኝ ነገር አንድ ነገር ላጫውታችሁ። ቅዱሳን የተወደዳችሁ እግዚአብሔር ቤተሰቦች፣ አምላካችን እግዚአብሔር ለዘላለም የተባረከ ይሁን። አመፀኞችና ክፋትን የሚያደርጉ በሰው ደም ላይ እየተራመዱ ሊከብሩ የሚወዱ ዘንድሮ አይሳካላቸውም። ወጥመድ ይይዛቸዋል። መሻገርን አይችሉም፣ መሄድን አይችሉም። እግዚአብሔር እጅ አሁን በተአምራት ትመጣባቸዋለች፣ ታቆማቸዋለች። ከመንገዳቸው እግዚአብሔር ፍቀቅ ያደርጋቸዋል። ሊያደርጉት ካሉት ክፉ ሐሳብ እግዚአብሔር ይከለክላቸዋል። በመጽሐፍ በእግዚአብሔር ስም ወይም በቸርች ስም የሚነግዱ ሁሉ እግዚአብሔር እንደ ኤሊ ያቆማቸዋል። ኤሊ ልጆቹ ምናምንቴነት የሚያደርጉትን ተንኮልና ክፋት እያየ እየሰማ ዝም እንዳለ እግዚአብሔር በእነሱ ክፋትና ተንኮል የተስማማቸው መስለው እንደፈለጉ የሚፋንኑ አሁን እግዚአብሔር አይምራቸው። እግዚአብሔር ለስሙ ስል፣ ለቤቱ ስል፣ ለታላቅ ስሙ ስል አሁን ከዙፋኑ ብድግ ይላል፣ ይነሳል። ይህን የምሰሙ በዚህ ድርጊት ውስጥ ያላችሁ ንስሐ ግቡ፣ ንስሐ ግቡ። ጫት እየቃማችሁ የምታገለግሉ፣ አረቄ እየጠጣችሁ የሚያሰክር መጠጥ እየጠጣችሁ የምታገለግሉ፣ ከበሽታችሁ ውጭ ከትዳራችሁ ውጭ እየባለጋችሁ የምታገለግሉ እግዚአብሔር በፍጹም ምሕረትን አያደርግም። አሁን ያቆማችኋል። የይቅርታና የምህረት አምላክ አለን። ልክ ነው፣ ግን እንድንቀልድ ጊዜ የለም። አሁን የሚቀልድበት ጊዜ የለም። ማንም ሰው ኃጢአተኛ ነው፣ ልክ ግን ይህ ከልክ ያለፈ በእግዚአብሔር ልጅ በክርስቶስ ኢየሱስ ቁስል ላይ እጅ መክተት መጽሐፍ ቅዱስ አመንዝሮች፣ ውሾች፣ ሌቦች፣ ነፍሰ ገዳዮች የእግዚአብሔር መንግሥት አይወርሱም ይላል። ወንጌል እውነት ነው። ወንጌል የምስኪኖችን ቤት የምንበዘብዝበት ሳይሆን ወንጌል የምስኪኖችን ቤት የምንበዘብዝበት ወይም የምስኪኖችን ጎጆ የምናፈርስበት፣ ትዳር የምናፈርስበት ሳይሆን የወደቁትን የምናናሳበት፣ አቅማቸውና ጉልበታቸው ወድቆ ያሉትን ጉልበታቸውን የምናበረታበት፣ የምናጽናናበት፣ ከእግዚአብሔር ጋር የምናስታርቅበት እውነት ነው። በክርስቶስ ኢየሱስ የነበረ ሐሳብ እሱ ነው። እሱን ጥለን ግን ለንግድ ቆመን ሱፍ ለብሰን ውስጣችን ግን ጋንጩር ያለብን ወንድምን ለመጣል የምንሯሯጥ እግዚአብሔር አይምርም። ይነሳል፣ ከዙፋኑ ብድግ ይላል። አይሆንም። እኔን ልታታልል ትችላል፣ እከሊትን ልታታልል ትችላል። የሰራዊት ቅዱስ እግዚአብሔር ማታለል አይቻልም። እግዚአብሔር በቃ ካለ እግዚአብሔር በቃ ብሎ የተነሳ ዕለት በቃ ነው። ጭቃው እንዳይዝ፣ መንገዱ እንዳይዝ ቶሎ ብለህ ንስሐ ግባ። አሁን የምህረት ጊዜ እያለቀ ነው። ላንተ ላንቺ እንደፈለግን እየፋነንን የለም። የሰራዊት ቅዱስ እግዚአብሔር እጁን ይዘረጋል። ኤሊ ከወንበሩ ተገልብጦ አንገቱ ተሰብሮ ነው የሞተው። አየህ፣ ይሄ የብሉይ ኪዳን አዲስ ኪዳን ብለህ ለይተህ እንደፈለግከው ለመኖር የምትፈልግ ቶሎ ብለህ ንስሐ ግባ። እግዚአብሔር የምህረት ጊዜ ሰጥቷል። እዚህ በምህረት ጊዜ የምትቀልድ ከሆነ ለአንተ ደጁ ይዘጋል፣ ይጨልምብሃል። ሳታውቀው ንፋስ ይነሳብሃል፣ ጠርጎ የሚወስድ ንፋስ። እግዚአብሔር ትውልዱን በአንተ ላይ ይቀሰቅሳል። የሚወድህ ሁሉ ይጠላሃል። ለምትበለው እንጀራ ይከዳሃል። መታጀብ ይቀርና ብቻህን ትቀራለህ። ኢሳይያስ ምዕራፍ 5 ላይ የነበረ ወይን አትክልት አጥሩን አፈርሳለሁ እኮ ነው ያለ። ዝናብ እንዳይዘንብ ደመናዎችን አዛለሁ እኮ ነው ያለ። የሁሉ መረገጫ እንዲሆን አደረገዋለሁ እኮ ነው ያለ። ስለዚህ የምትበተንበት ጊዜ ደርሷል። ንስሐ እንግባ።